ዛሬ ብሩኬ በኢንስታግራም እና በቲክቶክ ላይ መልእክት አስተላልፏል። ሀይሚዬም ቲክቶክ ላይ የተሰማትን ነገር አስቀምጣለች። ላይክ እና ሼር በማድረግ ሙሉን ለመስማት ሞክሩ። አዲስ ነገር አለ ነግራችኋለሁ። በመጀመሪያ ግን ከብሩኬ መልእክት ከኢንስታግራሙ ስጀምርላችሁ ላይፍ ዋን ዴይስ ባድ ዋን ዴይስ ጉድ በማለት ነው ያስተላለፈው። ይሄም ደግሞ በህይወታችሁ ላይ ዛሬ ጥሩ ቀን ሊሆን ይችላል፣ ነገ መጥፎ ነው። ነገ ደግሞ መጥፎ ከሆነ ተነገ ወዲያ ጥሩ ቀን ይሆናል። ቀን ይቀያየራል፣ ህይወት ይቀጥላል እንደሚል ነው ያስተላለፈው በኢንስታግራሙ ላይ። እንደዚሁም ደግሞ ዛሬ እንደምታውቁት ሚካኤል ነው። እንኳን ደረሳችሁ ሚካኤል አበርታኝ ታላቁ መላክ በሚል መዝሙር ማስቀምጧል። ወደ ቲክቶክ ስመጣላችሁ ዘፈን ነው ካልፈለግሽ ይቅር ተይዋ ካልፈለግሽ ይቅር በሚለው ዘፈን ነው እየቀወጠ መኪናው ላይ ቁጭ ብሎ ዘና ፈልሰስ ብሎ የመጣው ማለት ነው። መልእክቱ ለሀይሚ ይመስለኛል። ግን ሀይሚና ብሩኬ ጋር አዲስ ነገር አለ፣ እሱ ነግራችኋለሁ። በመጀመሪያ ደረጃ ብሩኬ እንደዚህ በቀላሉ ተይዋ ተብሎ የሚተው ነገር አይደለም። አንተና ሀይሚ ያዛችሁት ለምን ዛሬ አልነበረም ታይዋ ማለት ያለብህ ገባ አይደለ? ዛሬማ ነገሮች በጣም ክሊን እየሆኑ ነገሮች በጣም እየተስተካከሉ የመጡበት ሰዓት ነው። ያን ጊዜ ከሶሲ ጋር ያ ነገር ፕራንክ በሰራ ሰዓት ላይ እኮ ቲክቶክ ላይ በጣም እየተረገጠ እየተሰደበ አልነበረ? ፎቶ እየተዘቀዘቀ የእናት ፎቶ ሳይቀር እየተዘቀዘቀ ያን ነገር ሁሉ ተቋቁመህ አልፈህ እዚህ ደረጃ ደርሰህ ሀይሚዬን እነዛ ሰዎች እንደዛ ሲያደርጉ እነሱን ትተህ ሀይሚዬን ለማሳመን ይቅርታ ለመጠየቅ ብዙ ነገሮችን ጎንበስ ቀና ስትል ነበር አይደል? ያንን አስቸጋሪ ሰዓት ላይ አልፈ ዛሬ በቀላሉ ሀይሚን ተይው ካልፈለግሽ ይቅር ምንም ማድረግ አልችልም በቃ ተይው ስሜ አይጠፋም አልለማመጥሽም የሚል ዘፈን መጋበዙ እኔ አግባብ ነው ብዬ አላስብም። እንዲያውም አሁን ያለህበት ነገር አሪፍ ነው ብዬ አስባለሁ። ኦፍ ኮርስ ትናንትና ሀይሚዬ ምናልባትም ስጦታ የመለሰችበት ነገር አናዶትም ሊሆን ይችላል ያን ነገር እንደዛ ያለው። ግን ሀይሚ ስጦታ ለመመለስ የሞከረችበት መንገድ ምንድነው? ቤተሰቦቼ ትክክል እንዳልሆነች እኔም ቪዲዮ ሰርቻለሁ። ነገር ግን ስጦታውን ለመመለስ የሞከረችበት ምንድነው? አበሻ ምን ነገር አለ መሰላችሁ? ዛሬም ደግሞ ያው ድጋሚ አልተለቀቀችም፣ እየተረገጠች ነው። እሱንም በግልጽ አብራራላችኋለሁ። ስጦታ ለመመለስ የፈለገችው የብሩኬን ብር ወሰድሽ ስለተባለች ነው። ገባችሁ አይደለ? በነገራችን ላይ ሀበሻ ስለሆነ ነው እንጂ አንድ ሰው ከኪሱ አውጥቶ ምንም ነገር ይሁን አይደለም አይፎን ለምን መኪና አይሆንም? ለምን ኤርፕሌን አይሆንም? ሰውየው ከቻለ ማለት ነው። ኦር ደግሞ ዝቅ ያለ ነገር ስንመጣ ራሱ ለምን የሆነ የተቀደደ ሶፍት አይሆንም? የሆነ ሰው ለሆነ ሰው ስጦታ ከሰጠ ያ ነገር በቃ እስከ ነው መርሳት ያለባችሁ። በቃ ስጦታ ነው ሰጣችሁት አይደለ? ግን በጣም እየተረገጠች ነበረ። እሱ ብሩን ኪሱን አጥበሽ ስጦታ ሰጥቶሽ ምናምን ስትባል በጣም ስለተበሳጨች ነው እንጂ ስጦታውን ለመመለስ የሞከረችው ወዳና ፈቅዳ አይደለም። በዛውም አጋጣሚ ደግሞ እንደዚህ ላላችሁ ሰዎች መልስ እንዲሆናችሁ አያችሁ። ብሩኬ ስጦታ ነው አልቀበልሽም መልሼ ላንቺ ይጠቅምሻል ውሰጁ አለኝ። ሰማችሁ አይደለ? ይሄ ስጦታ ነው እኔ ወስጀበት አይደለም ወይንም ሰርቄበት አይደለም ብላን የነገረቻችሁና ያ ነገር ስላበሳጫት ነው። እኔ ትንሽ ሀይሚን ምን ማለት ነበር የፈለኩት ቤተሰቦቼ፣ ሀይሚዬ እንደዚህ ላሉ ሰዎች እነሱ ወርደው አንቺም ደግሞ ወርደሽ እንደነሱ መናገር የለብሽም ማለት ንቀሻቸው ማለፍ ነበረብሽ በሚለው ነው እኔ ትናንትና አስተያየት ስሰጥ የነበረው። ብሩኬም ደግሞ ያበሳጨ ነገር ነው። እሷም ደግሞ ስለተበሳጨች ነው። አንድ ሰው ሲናደድ የሚናገራቸው ነገሮች አያውቅም። ገባችሁ? ሌላው ደግሞ ስለኔ አይመለከታችሁም፣ አያገባችሁም፣ አው ተቀየርሽ ለምትሉኝ ተቀይር ያለው ብላ መልስ ሰታ ነበር። በዛ ላይ ደግሞ ዛሬ በጣም ብዙ እያየሁ ነበረ። በጣም ብዙ ኮሜንትም ጠገበች እየተባለች ነው። ጠገበች እያላችሁ ለምታወሩ ሰዎች ደግሞ ሀይሚዬ ማለት ነው ቡና አስቀምጣላችኋለች። ቡና ስላችሁ ቁጭ ብላችሁ በባዶ በደረቁ ያው ስለኔ ከምታወሩ ቡና እየጠጣችሁ በማለት ነው ቡና ያስቀመጠችው። ኦፍ ኮርስ የሆነ ሰው ይቀየራል፣ የማይቀየር ሰው የለም ስላችሁ በማንኛውም ሁኔታ በቁመት በእድሜ ኦር ደግሞ በሰውነት በአጠቃላይ ባስተሳሰብ ማለት የሰው ልጅ የሆነ ቦታ ተቀምጦ አይቀርም። እኛ ህፃን ነበርና ስንወለድ ቀስ እያልን ጊዜ በሄደ ቁጥር ተቀይረን ትልቅ ደረጃ ደርሰናል። እና ሀይሚዬም አዎ ተቀይራለሁ ያለችበት ምክንያት ያን ነገር ለማስረዳት ይመስለኛል፣ እናንተ ከገባችሁ ማለት ነው። እና ዛሬ እንግዲህ ያው ቡና ተቀምጦላችኋል። ዛሬ ላለቀቃችኋት ሰዎች ጠገበች ላላችኋት ሰዎች ቡና አስቀምጣለች። በግልጽ አማርኛ እኮ ተናግራለች። አንዳንድ ሰዎች በተለይ ደግሞ ቲክቶክ ላይ ያላችሁ በውስጥ የምትሰድቡኝ በውስጥ ብዙ ነገር የምትሉኝ ጤነኛ አይደለችም ጸበል ውሰዷት የምትሉ ሰዎች ምን አገባችሁ ስለኔ? ታዲያ ልክ አይደለችም ግን ልክ ናት እኮ እኔ እንደዛ ነው ብዬ የማስበው። ማለት እሷ ህይወቷን ለመቀየር ደፋ ቀና ያለች ዩቲዩብ ላይ እየሰራች ነው።
እና ብዙ ነገሮችን እያደረገች ነው። የሰው ልጅ ደግሞ መቀየር አለበት፣ መስራት አለበት በህይወቱ ላይ። ሁሌም አንድ ቦታ መገኘት የለበትም። እናንተ ለሷ አስባችሁ አሳስቧችሁ ጸበሉ ሰዷ ከምትሉ እናንተም ልክ እንደሷ ደፋ ቀና ብላችሁ ሰርታችሁ ራሳችሁን ቀይራችሁ የተሻለ ቦታ ሀይሚን እኮ እናውቃታለን። ትንሽ ሆና ነው የምታውቋት አይደለ? ዛሬ ግን የት ነው ያለችው? ማለት አሁን በካፒታል ደረጃ እናንተ አሁን ስለሷ የምታወሩና እሷን ብታመዛዝኑ እሷ ናት የምትበልጣችሁ። ገባችሁ አይደለ? ሰርቶ መቀየር ማለት እንደዛ ነው። ሀይሚም ያ ነገር ስላናደዳት ነው እንጂ ያን ነገር ለመናገር የፈለገችው። የከፋችሁ ሰዎች ደግሞ እናንተ በተሳዳቢ ወይንም ተሳዳቢዎቹ ነው ልትሆኑ የምትችሉት። እኔ ተናግሬያለሁ። ሀይሚ በተናገረችው ነገር ምንም ነገር አላስከፋኝም። ያስከፋኝ ነገር ስጦታ መመለሷ፣ ተሳዳቢዎቹን ሰምታ ስጦታ መመለሷ አንደኛ፣ ሁለተኛ ነገር ደግሞ ንቃ መተው ነበረባት በሚለው ነው እንጂ ሀይሚ ጠገበች። የኦዲየንስ እየሰደበች ነው። እና ታዲያ ቆይ እናንተ ያ ሁሉ ስድብ 12,000 አስባችሁታል? 12,000 ኮሜንት ስድብ እኮ ነበረ ለሀይሚ። እና ታዲያ ቅብ እየቀባችኋት ነው እናንተ አይደለም እኮ። እሷም ደግሞ ለዛ ነው መልስ የመለሰችው። እና ሀይሚዬ ለሌላ ጊዜሽ ንቀሽ ታዩ እንጂ እንደዛ አይነት መልሶች አትመላለሽ ከኦዲየንስ ጋራ። በተለይ ደግሞ እንደነገርኩሽ ነው ከ200K ምናልባትም 10 ሰው ይሆናል ይሄን ነገር ሊያበሳጭሽ ሊያናድድሽ የሚችለው። ግን አስበሻል 199 ምናምን የሚሆኑትን ግን ንጹህ ናቸው። አንቺን የሚወዱሽ የሚያከብሩሽ ናቸውና ለዛም ነው ሀይሚ ሌላ ጊዜ እንደዛ አይነት ቪዲዮዎችን አትስሪ ብዬ ምክር የመከርኩትኝ። ከዛ ውጪ ግን ልክ ናት። አንዳንዴ ስታስቡትኝ እናንተም የተናገራችሁት ልክ አይደለም ብዬ ስለማስብ ነው ስላችሁ። ለተሳዳቢዎች ነው ይሄን ነገር እየተናገርክ ያለሁትኝ። አንዳንድ ሰው ቤተሰቦቻቸው እና ሲዘቀዘቅ ምን ይሰማችኋል? የብሩኬ የሀይሚ ምናምን እናቶች ሲዘቀዘቁ ቆይ ምን ይሰማችኋል? ማለት ጤነኛ የሆነ ሰው ነው እንደዛ የሚያደርገው ብላችሁ ታስባላችሁ? ይሄንን ስላችሁ ቤተሰብ የምሬ ነው። እኔ በሷ ቦታ ብሆን ብዬ ስላሰብኩና ራሴን እሷ ቦታ ላይ ስላስቀመጥኩ ነው። አሁን ወደ አዲሱ ነገር ስመጣላችሁ ቤተሰቦች፣ ያው ብሩኬ እንዳያችሁትኝ ዛሬ ዘና ፈሰስ ብሎ ታዩ ይቅር በቃ ካልፈለግሽ ምናምን በሚለው ሙዚቃ ነው የመጣልን። ያው ዳኒ ጋር ሶሲ ጋር ያለው ፋይል ኦፍ ኮርስ አልተዘጋም፣ አሁንም አለ እንዳለ ነው። ግን ደግሞ ሰኞ ሰኔ 16 የሀይሚ ልደት ነው ቤተሰቦች። የሀይሚ ልደት ስለሆነ ሀይሚና ብሩኬ ይታረቁና ልደቷ ይከበርላታል። ይሄ ነው አዲሱ ነገር ቤተሰብ። የምሬድ ነው ምላችሁ። ለምን ብትሉ አይታችኋል፣ ትናንትና ሀይሚና ብሩኬ ብቻ ነው የመጡትኝ። ከዛ ይቀጥላል። ዛሬ ብሩኬ ቤት ነው ተራው፣ ብሩኬ ቤት ይለቀቃል። ከዚህ በኋላ ሀይሚና ብሩኬ ያው ያለውን ነገር ክሊን እስከሚያደርጉ ድረስ እየተጨቃጨቁም እየተነሳነሱም ቢሆን እስከ ሰኞ ድረስ ይመጡልናል። ሰኞ ልደቷ ይከበራል፣ ሁሉም ነገር ይጠናቀቃል ማለት ነውና እስካሁን የሁሉ ነገር የተደረገው የሁሉ ነገር የተሰራው ይሄ ህይወቴ ነው እላችኋለች ማለት አስተውላችሁ የምትሰሙ ሰዎች ካላችሁ ማለት ነው። ይሄ የኔ ህይወት ነው። ነገ የሆነ ነገር ብሆን የሆነ ነገር ቢፈጠር እናንተ መጣችሁ የሆነ ነገር ልታደርጉልኝ አትችሉም። ስለዚህ በራሴ ጊዜ ተፍጨርጭሬም ሆነ ሰርቼ ራሴን መቀየር አለብኝ። ዩቲዩብ ላይ ደግሞ የሚሰሩት እነሱ ያው ታውቃላችሁ ለማግኘት ነው። በቃ ለህይወታችሁን ለመቀየር ማንም ሰው ዩቲዩብ ላይ ሄዶ የሚሰራው በተለይ ኢትዮጵያ ያሉ ሰዎች እኛ ትርፍ ነው ማለት እኔ አሁን ደሞዝ አለኝ የራሴ የወር ደሞዝ ይከፈለኛል። ለዩቲዩብ ላይ ምናምን ሰራው አስተያየቴ ነው ያመጣው። እነሱ ግን እንደ ስራ አድርገው ነው እየሰሩበት ያሉትም እና ለዛ ነው ሀይሚዬ እንደዛ ያለቻችሁ።